ሰላም ጤና ይስጥልን የተወደዳችሁ የኢትዮ ኢንፎ ሚዲያ ቤተሰቦች በሙሉ እንደምን አላችሁ? እኔ እስክንድር ነኝ። የምትገኙት ኢትዮ ኢንፎ ላይ ነው። ዛሬ የኔታንያሁን ሞት ወሬ በተመለከተ ያሉትን መረጃዎች ልናቀርብላችሁ እዚህ ተገኝተናል። ባለፉት ቀናት በማህበራዊ ሚዲያ ገጾች የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ሞቱን የሚናገሩ ወሬዎች እየተዘዋወሩ ነው። አንዳንዶች በኢራን ጥቃት ተገድለዋል፣ ሌሎች ደግሞ በቦምብ ቆስለዋል እያሉ ያወራሉ። አልፎ አልፎ ደግሞ በአሜሪካ የሲአይኤ ሴራ ተገድለዋል የሚል ወሬም አለ። በዛሬው ዝግጅታችን እነዚህን ወሬዎች በጥልቀት እንመረምራለን። ሁለቱም ወገኖች ማለትም ኔታንያሁ በሕይወት አሉ የሚል አቋም ያላቸውና ኔታንያሁ ሞተዋል ወይም ተገድለዋል በሚል አቋም ያላቸው ያነሷቸውን መረጃዎች፣ ማስረጃዎች፣ ክርክሮችና ምክንያቶች በዝርዝር እንቃኛለን። ከኔታንያሁ ቢሮ የወጣ ማረጋገጫ እስከ ኢራን አብዮት ጥበቃ ኃይሎች መግለጫ፣ ከካንዲስ ኦወንስ ጥያቄ እስከ ቴህራን ዩኒቨርሲቲ ፕሮፌሰር ትንታኔ፣ ከማህበራዊ ሚዲያ ተጠቃሚዎች የስድስት ጣቶች ክስ እስከ አርቲፊሻል ኢንተለጀንስ ባለሙያዎች ማረጋገጫ ሁሉንም እንመረምራለን። መጨረሻ ላይ ግን በአንዱ ወገን ቆምን ሳንል እስከ ተጨማሪ ማስረጃ ድረስ መጠበቅ ያስፈልጋል ወይስ አያስፈልግም? በዚህ የመረጃ ጦርነት ውስጥ እውነት ከሐሰት እንዴት እንለያለን? የሚሉትን ሐሳቦች እናያለን። አሁን ዝግጅታችንን እንጀምራለን። ጉዳዩ የጀመረው ከ2 ሳምንት በፊት ማለትም እንደ አውሮፓውያን አቆጣጠር መጋቢት 9 2026 ነው። በዚያ ቀን ኔታንያሁ ለመጨረሻ ጊዜ በይፋ ታይተዋል። ከዚያ በኋላ ግን ምንም አይነት የቀጥታ ስርጭት ላይ አልታዩ። ነገር ግን ይህ ብቻውን ወሬ ለማስነሳት በቂ አልነበረም። 3 ትላልቅ የፖለቲካ ክስተቶች ተደምረው ሁኔታውን አባባሱት። አንደኛው የኢራን የበቀል እርምጃ ነው። ከሳምንታት በፊት እስራኤልና አሜሪካ በኢራን ላይ የጋራ ወታደራዊ ጥቃት ፈጽመው ነበር። በዚህ ጥቃት የኢራኑ መሪ አያቶላ ኸሜኒ እንደተገደሉ ይታወቃል። ኢራን በቀል እንደምትፈጽም አስፈራርታ ነበር። በዚህ ውዝግብ ውስጥ መጋቢት 10 እስከ 12 ባሉት ቀናት በእስራኤል ዋና ከተማ ቴል አቪቭ አካባቢ ከፍተኛ ፍንዳታ መሰማቱ ተዘግቧል። ኦፊሴላዊ ምንጮች የተሳካ የአየር መከላከያ ስርዓት ነው ቢሉም በማህበራዊ ሚዲያ የተሰራጨው ምስሎች ግን ጉዳት እንደደረሰ ያሳያሉ። ሁለተኛው ክስተት የኔታንያሁ ድንገተኛ ዝምታ። ከመጋቢት 9 በኋላ ኔታንያሁ በማንኛውም የህዝብ መድረክ ላይ አልተገኙም። በተለምዶ በየቀኑ የሚለጥፉት የቪዲዮ መግለጫ ቆመ። የጠቅላይ ሚኒስትር ቢሮ በስራ ላይ ተጠምደዋል ቢልም ይህ ማብራሪያ ብዙዎችን አላረካም። ሶስተኛው መነሻ የያኤር ኔታንያሁ ያልተለመደ ዝምታ። የኔታንያሁ ልጅ ያኤር ኔታንያሁ በማህበራዊ ሚዲያ ከፍተኛ ንቅናቄ በማድረግ የሚታወቅ ሰው ነው። በየቀኑ ከ50 እስከ 60 ፖስቶች ይለጥፋል። ከመጋቢት 9 ጀምሮ ግን ሙሉ በሙሉ ዝም አለ። ይህ ድንገተኛ ዝምታ በተለይ አባቱ በይፋ መታየት ካቆሙ በኋላ መሆኑን ብዙዎችን አስጠርጥሯል። እነዚህ 3 ክስተቶች ተደምረው ኔታንያሁ የታሉ የሚል መጠየቅ በዓለም አቀፍ ደረጃ እንዲነሳ ምክንያት ሆነዋል። በዚህ ጊዜ ውስጥ ነው በማህበራዊ ሚዲያ ላይ የተለያዩ ማስረጃዎች መሰራጨት የጀመሩት። አሁን ደግሞ እነዚህ ማስረጃዎች እና ከሁለቱ ወገኖች የቀረቡትን ክርክሮች በዝርዝር እንመርምር። በመጀመሪያ ኔታንያሁ በሕይወት አሉ የሚለውን ወገን እንመልከት። ኔታንያሁ በሕይወት አሉ የሚለው ወገን በርካታ ማስረጃዎችና ምክንያቶችን ያቀርባል። እነዚህም በዝርዝር እንመልከት። አንደኛው ከኔታንያሁ ቢሮ የወጣ ኦፊሴላዊ ማረጋገጫ ነው። ወሬዎቹ እየተባባሱ ሲሄዱ የኔታንያሁ ቢሮ ለቱርክ የዜና ወኪል አናዶሉ አጭር መግለጫ ሰጥቷል። ቃል አቀባያቸው እንዲህ ብለዋል። እነዚህ ሐሰተኛ ዜናዎች ናቸው። ጠቅላይ ሚኒስትሩ ደህና ናቸው፣ በስራ ላይ ተጠምደዋልና በቅርቡ በይፋ ይታያሉ የሚል ነበር። ይህ ኦፊሴላዊ መግለጫ ለብዙዎች ማረጋገጫ ነው። በተለይ የኔታንያሁ ቢሮ እስካሁን ድረስ በዚህ መልኩ ውሸት ሲናገር አይታወቅም የሚል ክርክር አለ። የኔታንያሁ ቢሮ በኔታንያሁ ኦፊሴላዊ ኤክስ የቀድሞ ትዊተር ላይ ገጻቸው ላይ በመጋቢት 13 ቀን አንድ ቪዲዮ አውጥቶ ነበር። በዚህ ቪዲዮ ውስጥ ኔታንያሁ ንግግር ያደርጋል። ይህ ቪዲዮ በርካታ ተንታኞችን አሳምኗል። የድምፅ ባለሙያዎች ይህን ቪዲዮ መርምረውታል። ድምፁ ከኔታንያሁ ቀደም ባሉት ቪዲዮዎች ካለው ድምፅ ጋር 99.7% ተመሳሳይነት ያለው ነው ተብሏል። ይህ በአርቲፊሻል ኢንተለጀንስ የተሰራ ከሆነ ይህን ያህል ትክክለኛ መሆን አይችልም ይላሉ። የአይን እንቅስቃሴ ትንተና። በቪዲዮ ላይ የኔታንያሁ የአይን እንቅስቃሴ ከተለመደው የንግግር ዘይቤያቸው ጋር የሚስማማ ነው። ኤአይ የሚሰራቸው ቪዲዮዎች ብዙውን ጊዜ በአይን እንቅስቃሴ ላይ ስህተት ይኖራቸዋል። የስድስት ጣቶች ክስ ማብራሪያ። በዚህ ቪዲዮ ላይ ኔታንያሁ እጃቸውን ሲያነሱ 6 ጣቶች ይታያሉ ሲሉ ከሰዋል። ነገር ግን የምስል ባለሙያዎች ይህን አስተባብለዋል።
በቪዲዮ ላይ የታየው ተጨማሪ ነገር ስድስተኛ ጣት ሳይሆን በተወሰነ አቅጣጫ ሲታይ የእጅ አውራ ጣት ወይም የእጅ መዳፍ የተሳሳተ ትርጓሜ ነው ብለዋል። በኤክስ ላይ ያለው ኤአይ ሮቦት ግሮክ እንኳን ቪዲዮውን እውነተኛ መሆኑን አረጋግጧል። በመጋቢት 13 ቀን ማታ የእስራኤል ቻናል 12 ኔታንያሁ ከደህንነት ባለሙያዎች ጋር ሲነጋገሩ የሚያሳይ ቀረጻም አሳይቷል። ይህ ቀረጻ በዚያው ቀን መሆኑን የሚያሳይ ማስረጃ አለ። በዚህ ቀረጻ ላይ ኔታንያሁ ከበስተጀርባ ሲታዩ ይገኛል። በኔታንያሁ ቢሮ ቅርብ የሆኑ የፖለቲካ ተንታኞች እንደሚከራከሩት ኔታንያሁ ቢሞቱ ኖሮ ይህ ዜና በዓለም ዙሪያ ሳይታወቅ አይቀርም ነበር ይላሉ። እስራኤል ከአሜሪካ ጋር ያላትን ግንኙነት የሲአይኤ እና የሞሳድ የስለላ አውታሮች እንዲህ አይነት ትልቅ ዜና ተደብቆ እንዲቆይ አይፈቅዱም። የአሜሪካ ዝምታ ትርጉም አንዳንዶች የአሜሪካ መንግስት በዚህ ጉዳይ ላይ ዝምታን መምረጡ ኔታንያሁ በሕይወት አለመኖራቸውን ያመላክታል ብለው ይከራከራሉ። ነገር ግን ሌሎች ደግሞ ይህ ዝምታ ሆን ተብሎ እየተደረገ ነው፣ ማለትም አሜሪካ በዚህ ወሬ ላይ አስተያየት በመስጠት ወሬውን የበለጠ ማባባስ አትፈልግም፣ ለዛ ነው ዝም ያለችው ይላሉ። እነዚህ ኔታንያሁ በሕይወት አሉ የሚለውን ወገን ዋና ክርክሮች ነበሩ። አሁን ደግሞ በሌላኛው ወገን ያለውን እንመልከት። ኔታንያሁ ሞተዋል ወይም ተገድሏል የሚሉትን ማለት ነው። በሌላኛው ወገን ኔታንያሁ ሞተዋል ወይም ተገድሏል የሚል አቋም ያላቸው በርካታ ክርክሮች ያቀርባሉ። እነዚህም በዝርዝር እንመልከታቸው። የኔታንያሁ ልጅ ያልተለመደ ዝምታ። ይህ ምናልባት በጣም ጠንካራ መከራከሪያ ነጥባቸው ነው። ያኤር ኔታንያሁ በማህበራዊ ሚዲያ ሱስ የሚባል ያህል ንቁ ተሳታፊ ነው። በየቀኑ ከ50 እስከ 60 ፖስቶች ይለጥፍ ነበር። አባቱን ይከላከላል፣ ተቺዎችን ይወቅሳል፣ የፖለቲካ አጀንዳዎችን ያስተዋውቅ ነበር። ከመጋቢት 9 ጀምሮ ግን ሙሉ በሙሉ ዝም ብሏል። ይህ የ9 ቀን ዝምታ በእሱ ታሪክ ውስጥ ታይቶ የማይታወቅ ነው። የማህበራዊ ሚዲያ ተንታኞችን እንደሚሉት አንድ ሰው በድንገት እንዲህ ያለ ከፍተኛ የማህበራዊ ሚዲያ እንቅስቃሴ ማቆም የሚችለው በሶስት ሁኔታዎች ብቻ ነው። በጠና ቢታመም፣ በእስር ላይ ቢሆን ወይም በሞት ቢለይ። ወሬ አስነሺዎች ሌላ ነጥብ ያነሳሉ። ኔታንያሁ በመጋቢት 13 ቪዲዮ ላይ የካርድ ካሜራ ሙከራ ቢያደርጉ ኖሮ አይቻልም ነበር ወይ ብለው ይጠይቃሉ። ይህም ማለት የዕለቱን ጋዜጣ ይዘው ቢታዩ ወይም ቀኑን የሚያሳይ ነገር ቢያሳዩ ጥርጣሬውን ማስወገድ ይቻል ነበር። ነገር ግን አላደረጉም። ይህ ደግሞ ቪዲዮውን አስቀድሞ የተቀረጸ ወይም ኤአይ የተሰራ ሊሆን እንደሚችል ያመላክታል ይላሉ። በማህበራዊ ሚዲያ የተሰራጩ ምስሎች። በርካታ የሞት ምስሎች በማህበራዊ ሚዲያ ተሰራጭተዋል። አንዳንዶች በፍርስራሽ ውስጥ የተገኘ ሰው ያሳያሉ፣ ሌሎች ደግሞ ኔታንያሁ በሆስፒታል አልጋ ላይ ሆነው ያሳያሉ። እንደ እውነቱ ከሆነ እነዚህ ምስሎች በባለሙያ ተመርምረዋል። አብዛኞቹ በኤአይ የተፈጠሩ ወይም የተዛቡ ሆነው ተገኝተዋል። አንዳንዶች ደግሞ ከአሮጌ የዜና ክስተቶች የተወሰዱ ናቸው። ለምሳሌ አንዱ ምስል ከ2019 የቤንጃሚን ኔታንያሁ የሆስፒታል ጉብኝት የተወሰደው ሆኖ ተገኝቷል። ነገር ግን ወሬ አስነሺዎቹ አንዳንድ ምስሎች ሐሰት ቢሆኑም ይህ ሁሉም ነገር ሐሰት ነው ማለት አይደለም በማለት ይከራከራሉ። ከኢራን የወጣው ምላሽና ትንተና። ከኢራን የወጣው ምላሽ በጣም ወሳኝ ነው። የኢራን አብዮታዊ ጥበቃ ኃይሎች ቃል አቀባይ እንዲህ ብለዋል። ይህ ሕፃናትን የሚገድል ወንጀለኛ በሕይወት ካለ እኛ በሙሉ ኃይላችን እናሳድደዋለን እና እንገድለዋለን ብሏል። ይህ መግለጫ በሁለት መልኩ ሊተረጎም ይችላል። አንደኛው ትርጉም ኔታንያሁ በሕይወት ካለ የሚለው አገላለጽ ኢራን ራሷ ኔታንያሁ መሞታቸውን እርግጠኛ አለመሆኗን ያሳያል። ኢራን በእርግጥ ብትገድላቸው ኖሮ ገድለነዋል ትል ነበር። ሁለተኛው ትርጉም ደግሞ ኔታንያሁ ሞተዋል፣ ኢራን ሆን ብላ በሕይወት ካለ የምትለው ኔታንያሁን መሞታቸውን ለማወቅ እርግጠኛ ስላልሆነች ነው። ማለትም ጥቃቱ ተፈጽሟል፣ ነገር ግን ውጤቱን በእርግጠኝነት አታውቅም። የካንዲስ ኦወንስ እና ሌሎች ወግ አጥባቂዎች ትንታኔ። አሜሪካዊቷ ወግ አጥባቂ ተንታኝ ካንዲስ ኦወንስ ትልቅ ድምፅ አሰምታለች። በኤክስ ድህረ ገጿ እንዲህ ብላለች። ኔታንያሁ መሞታቸውን አላውቅም፣ ነገር ግን በዋይት ሃውስ ውስጥ እውነተኛ ሽብር መኖሩ ግልጽ ነው። ለምን ዝም አሉ? ለምን አይናገሩ? ኔታንያሁን በአካል አሳዩን። ኦወንስ የኔታንያሁን ቢሮ ማረጋገጫ ብቻ ሳይሆን ኔታንያሁ በአካል ቀርበው ማየት እንደምትፈልግ ገልጻለች። ከዚህም በላይ አሜሪካ መንግስት በዚህ ጉዳይ ላይ ዝምታ መምረጡን በመጥቀስ ጥያቄ አንስታለች። የኢራን አካዳሚ ተንታኞች አስተያየት። የቴህራን ዩኒቨርሲቲ ፕሮፌሰር ሰይድ መሐመድ እንዲህ ብለዋል። ኔታንያሁ በሕይወት ይኖርም የሞትም ማንም አይጨነቅም። ሁሉም ጽዮናውያን እንደ ኔታንያሁ ናቸው። ጉዳዩ ስርዓቱ ነው እንጂ ግለሰቡ አይደለም ብለዋል። ይህ አስተያየት ኢራን በኔታንያሁ ሞት ወሬ ላይ ትልቅ ትኩረት እንደማታደርግ ያመለክታል። ነገር ግን በተመሳሳይ ጊዜ ይህ አቋም ኢራን ምንም አታውቅም ወይም አትናገርም የሚል ትርጉምም ሊሰጠው ይችላል። የአሜሪካን ዝምታ እንደ ማስረጃ። ወሬ አስነሺዎች የአሜሪካን ዝምታ እንደ ጠንካራ ማስረጃ ይጠቅሳሉ። ኔታንያሁ የአሜሪካ የቅርብ አጋር ናቸው። እስራኤል የአሜሪካ ዋነኛ አጋር ናት። ጠቅላይ ሚኒስትሯ
ቢሞቱ ወይም ከተገደሉ አሜሪካ ዝም ትላለች? አሜሪካ እስካሁን ምንም አይነት ኦፊሴላዊ መግለጫ አላወጣችም። ይህ ደግሞ ያልተለመደ ነገር ነው ተብሏል። አሁን የሁለቱን ወገኖች ክርክሮች ካየን በኋላ እነዚህ ክርክሮች አንጻራዊ በሆነ መልኩ እንመርምር። ከኔታንያሁ ቢሮ የወጣው ማረጋገጫና የመጋቢት 13 ቪዲዮ በእርግጥ ጠንካራ ማስረጃዎች ናቸው። ነገር ግን የኔታንያሁ ቢሮ ከዚህ በፊት ውሸት ተናግሯል ወይ የሚሉ ጥያቄዎች አሉ። በጦርነት ጊዜ መንግስታት ስለ መሪዎቻቸው ደህንነት እውነቱን አይናገሩም። ይህ የተለመደ ነው። በሌላ በኩል የያኢር ኔታንያሁ ዝምታ በእርግጥም አጠራጣሪ ነው። ይህ ሰው ማህበራዊ ሚዲያን እንደ አየር ይተነፍሰዋል። አባቱ በህይወት ካሉ ለምን ዝም አለ? ይህን ያህል ቀን ዝምታንስ ለምን መረጠ? ያ ነጥብ ትክክል ነው። ነገር ግን የያኢር ዝምታ ሌላ ትርጉም ሊኖረውም ይችላል። ለምሳሌ ኔታንያሁ በጠና ታመው ሊሆን ይችላል እና ያኢር ከአባቱ አጠገብ እያለ ማህበራዊ ሚዲያ ላይ መሆን አይፈልግም፣ ወይም ደግሞ የደህንነት ምክንያቶች ሊኖሩበት ይችላሉ። እንደኛ ከሆነ የአሜሪካ ዝምታ የበለጠ አጠራጣሪ ነው። አሜሪካ በዚህ ጉዳይ ላይ ዝም ብላ መቀመጥ አትችልም ነበር። ኔታንያሁ በህይወት ካሉ አሜሪካ ትናንት ተነጋግረናል ብላ መናገር ትችል ነበር። ዝምታዋ ለብዙዎች እንግዳ ነው። የስነ ልቦናዊ ውጊያ ወይም ሳይኮሎጂካል ዋርፌር። ሁለቱም ተንታኞች ይህ የመረጃ ጦርነት አካል መሆኑ ላይ ይስማማሉ። ኢራን ይህን ወሬ በመጠቀም ኔታንያሁን ለማስፈራራትና ለህዝቧ ጦርነቱን አሁንም እንደቀጠለ ለማሳየት ትፈልጋለች። በተመሳሳይ ጊዜ እስራኤል መሪዋ በህይወት መኖሩን በማረጋገጥ ህዝቧን ለማረጋጋት ትፈልጋለች። እና በዚህ ውስጥ ሁለቱ ወገኖች እውነቱን ሊደብቁ ይችላሉ። ኔታንያሁ ቢሞቱ እንኳን እስራኤል ወዲያውኑ አትናገርም፣ ምክንያቱም ይህ በጦርነት ላይ ከፍተኛ ተጽዕኖ ይኖረዋል። አሁን ባለው ሁኔታና በዚህ ደረጃ በርካታ ሊፈጠሩ የሚችሉ ሁኔታዎች አሉ። አንደኛው ኔታንያሁ በህይወት አሉና ደህና ናቸው የሚለው ሁኔታ ነው። ይህ ከሆነ ለምን በአካል አልታየም? ምናልባትም በደህንነት ምክንያት ወይም በሕክምና ምክንያት ከባድ በሽታ ቢይዛቸውስ? ወይም ደግሞ ሆን ተብሎ የተፈጠረ ስትራቴጂ ጠላት የት እንዳሉ እንዳያውቅ የተደረገ ነገር ቢሆንስ? ሁለተኛው ሁኔታ ደግሞ ኔታንያሁ በጠና ቆስለዋል። ይህ ከሆነ ኔታንያሁ በሕክምና ላይ ናቸው እና ቢሮአቸው እስኪያገግሙ ድረስ ዝም ማለትን መርጧል። ሶስተኛ ሁኔታ ኔታንያሁ ሞተዋል ወይም ተገድለዋል። ይህ ከሆነ እስራኤል ትልቅ የመሪነት ቀውስ ውስጥ ትገባለች። በተለይ በጦርነት ጊዜ ይህ በጣም ከባድ ነው። ስለዚህ እስራኤል ሁኔታውን ለማረጋጋትና ተተኪ ለማዘጋጀት ጊዜ ልትፈልግ ትችላለች። የሁለቱ ወገኖችን ክርክር ማጠቃለያ። ኔታንያሁ በህይወት አሉ የሚሉ ወገኖች የሚከተሉትን ያቀርባሉ። ከኔታንያሁ ቢሮ ኦፊሴላዊ ማረጋገጫ፣ የመጋቢት 13 ቪዲዮ መግለጫ፣ የድምፅና የምስል ትንተና ውጤቶች፣ የቲቪ ቀረጻ ማስረጃ፣ የፖለቲካ አስፈላጊነት። ኔታንያሁ ሞተዋል ወይም ተገድለዋል የሚሉ ወገኖች ደግሞ የሚከተሉትን ያቀርባሉ። የያኢር ኔታንያሁ ያልተለመደ ዝምታን፣ የቪዲዮ ላይ ካርድ ካሜራ ውስጥ አለመኖሩን፣ የአሜሪካ መንግስት ዝምታን፣ የኢራን የወጣው አሻሚ ምላሽ እና የተሰራጩ ምስሎችን፣ ብዙዎቹ ሐሰተኛ ቢሆኑ። እውነታው ግን ይህ ነው። እስካሁን ባለው መረጃ በአንዱ ወገን ቆመን ማለት አንችልም። ሁለቱም ወገኖች አሳማኝ ክርክሮች አሏቸው። ሁለቱም ወገኖች አጠራጣሪ ነጥቦችም አሏቸው። ከኔታንያሁ ቢሮ የወጣው ማረጋገጫና ቪዲዮ ማስረጃ ነው። ነገር ግን እነዚህ ማስረጃዎች በያኢር የተሰሩ አለመሆናቸውን በእርግጠኝነት ማወቅ አይቻልም። የያኢር ኔታንያሁም ዝምታ አጠራጣሪ ነው። ነገር ግን ይህ ዝምታ ሌላ ምክንያት ሊኖረውም ይችላል። የአሜሪካ ዝምታ እንግዳ ነው። ነገር ግን አሜሪካ ሆን ብላ ዝም ማለትን መርጣም ሊሆን ይችላል። ስለዚህ የእኛ መደምደሚያ ይህ ነው። እስክናውቅ ድረስ እንጠብቅ። ኔታንያሁ በህይወት ካሉ በቅርቡ ይታያሉ፣ ካልታዩ ግን ጥያቄዎቹ ይቀጥላሉ። በዘመናዊ የመረጃ ዘመን ሐሰተኛ ዜና በፍጥነት ይዛመታል። 6 ጣቶች፣ የተዛቡ ምስሎች፣ አንድ የፖለቲከኛ ልጅ ዝምታ፣ እነዚህ ሁሉ ተደምረው ዓለም አቀፍ የሆነ ወሬ መፍጠር ይችለዋል። ማህበራዊ ሚዲያ ላይ የምናየውን ነገር ሁሉ ማመን አይገባንም። ዜናን ከታማኝ ምንጭ መከታተል ያስፈልገናል እና ከሁሉ በላይ እርግጠኛ ባልሆንበት ጊዜ መጠበቅን መማር ያስፈልገናል። ኔታንያሁ በህይወት አሉ ወይስ የሉም? ዛሬ መልስ የለንም። ነገር ግን አንድ ነገር እርግጠኛ ነን፣ ይህ መረጃ ጦርነት እንደቀጠለ ነው። እስራኤልና ኢራን በስነ ልቦና ውጊያ ውስጥ ላይ ናቸው እና በዚህ ውጊያ ውስጥ እውነት ብዙውን ጊዜ የሚሰዋ ነገር ነው። እስከሚቀጥለው ጊዜ ድረስ ዜናችንም መከታተላችሁን አትርሱ። አዲስ መረጃ ሲገኝ እናሳውቃቸዋለን። ይህ ትንተና እስከ ማርች 15 2026 ድረስ ባለው መረጃ ላይ የተመሰረተ ነው። የኔታንያሁ ሁኔታ ከተለወጠ ወይም አዲስ መረጃ ከደረሰ ተከታታይ ትንተና እንደምናቀርብላችሁ ቃል እንገባለን። እስከዚህኛው ሰዓት ድረስ ስላዳመጣችሁን እናመሰግናለን። ይህን ቻናል ሰብስክራይብ እንድታደርጉና ቪዲዮዎቻችንንም ላይክ እንድታደርጉ እንጠይቃለን። ሰላም ሁኑ።